በቀጥታ ወደ ቤት ያመራው። በሦስቱ ልጆች ላይ አይኖቼን ተክዬ አሁን እኔ ክርስቲያን ብሆን ምን ይሰማቸው ይሆን? የአባታቸውስ ምላሽ ምን ይሆን ይሆን? አባታቸው የአልዛሃር ዩኒቨርሲቲ ዋና አስተዳዳሪ ነው። በእርግጥ ከ1983 ዓመተ ምህረት ጀምሮ ተፋተናል። ነገር ግን ለልጆቻችን ደህንነትና ጤናማነት ስንል በትዳር እንዳሉ ሰዎች በአንድ ቤት ነው የምንኖረው። የቤተሰቦች አመለካከትና ያላቸው ስልጣን ፊቴ ድቅን አለ። ሁሉም የሀፍረታቸው ምንጭ አድርገው ሊመለከቱኝ እንደሚችሉ ጥርጥር የለውም። ደግሞስ እኔ ራሴ በስንት መከራ ያገኘሁት ክብርና ስልጣንስ ቢሆን ይህንን ሁሉ አፈር ድሜ ላስቅጠው ነው ማለት ነው? እነዚህ ሁሉ በሀሳቤ ሲወጡና ሲወርዱ ግራ መጋባቴን አባባሱብኝ። ለመሆኑ ቤተሰቦቼ ክርስቲያን መሆኔን ቢያውቁ የራሷ መብት ነው ብለው ይተውኛል? ፈጽሞ። የአእምሮ ህመምተኞች ወዳሉበት ቤት ነው የሚያስገቡኝ። ሌላው ቀርቶ ለሃይማኖቴ እቀናለሁ ብሎ የሚያስብ አንዱ ሊገድለኝም ይችላል። ይህ በእስልምና ዘንድ የሪዳህን ሕግ እንደመፈጸም ይቆጠራል። በመሃል አንድ መፍትሄ ብልጭ አለች። አምላክ እኔን ከሙስሊም ቤተሰብ ተወልጄ ሙስሊም ሆኜ እንድኖር ፈጥሮኛል። ስለዚህም እንዲህ ስላለው ጉዳይ ዳግመኛ ማሰብ የለብኝም። ደግሞ በጥረት ያገኘኋቸውን እነዚህን ሁሉ እድሎች ማበላሸት አይኖርብኝም። እንዲያውም ሳሚያ ወደ እኔ ቢሮ ዳግመኛ እንዳትመጣ ማድረግ አለብኝ። ውይይታችንም ስራን በተመለከተ ነገር ብቻ መሆን አለበት። ከአሁን በኋላ እንደ ቀድሞዬ በመሆን አምላኬን እውነቱን እንዲገልጥልኝ መጸለይ ብቻ ነው ያለብኝ። ነፃ ጊዜ ሳገኙ የቁርአንን ቃላት ማስታወስ አለብኝ። ከእንግዲህ እንዲህ በመሰለው ነገር መጠመድ የለብኝም ብዬ ወሰንኩ። በቀጣዩ ቀን ቁርአኔን ገለጥኩና ማገላበጥ ጀመርኩ። አምላኬም ሳላስበው ወደ እመቤታችን ታሪክ የተጻፈበት የቁርአን ክፍል ወሰደኝ። በመጽሐፉ ውስጥ ከቁጥር 16 እስከ 33 ድረስ እንደዚህ ይላል። መርየምንም ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አወሳ። ከእነሱም መጋረጃን አደረገች። መንፈሳችንንም ጀብሪልንም ወደ እርሷ ላከ። ለእርሷም ትክክለኛ ሰው ሆኖ ተመሰለላት። እኔ ካንተ በአልረህማን እጠብቃለሁ፣ ጌታህን ፈሪ እንደሆን አትቅረበኝ አለች። እኔ ንጹሕን ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን እንዴት ልጅ ይኖረኛል አለች። እሱም አላት፣ ነገሩ እንደዚህ ነው። ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ተአምር ከእኛም ችሮታ ልናደርገው ይህንን ሰራን፣ የተፈራም ነገር ነው አለ። ወዲያውኑም አረገዘችው። በእርሱም በሆዷ ይዛው ወደ ሩቅ ስፍራ ገለል አለች። ምጡም ወደ ዘንባባይቱ ግንድ አስጠጋት። ዋ ምኞቴ፣ ምነው ከዚህ በፊት በሞት ተረስቼም የቀረው በሆንኩ አለች። ከበታቿም እንደዚህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታችሽ ትንሽ ወንዝ በርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዝውጫት፣ በአንቺ ላይ የበሰለ የተምር እሸት ታረግፍልሻለችና ብይም ጠጭም ተደሰችም። ከሰዎችም አንድን ብታይ እኔ ለአልረህማን ዝምታን ጥስያለሁ፣ ዛሬም ሰውን በፍጹም አላነጋግርም በይ። በእርሱም የተሰከረችው ሆና ወደ ዘመዶቿ መጣች። መርየም ሆይ ከባድን ነገር በእርግጥ ሰራሽ አሏት። የሀገሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረች አሏት። ወደ እርሱም ጠቀሰች። በአንቀልባ ያለን ሕፃን እንዴት እናነጋግራለን አሉ። ሕፃኑም አለ፣ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል። በየትም ስፍራ ብሆን ብሩክ አድርጎኛል። በሕይወትም እስካለው ሶላትን በመስገድ ዘካንን በመስጠት አዞኛል። ለእናቴም ታዛዥ አድርጎኛል። ትዕቢተኛ እምቢተኛም አላደረገኝም። ሰላምን በእኔ ላይ ነው። በተወለድኩ ጊዜ በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን ሁሉም ነገር ግራ የሚያጋባ ሆነብኝ። ለመሆኑ እውነቱ የት ላይ ነው ያለው? መረጋጋት አልተቻለም። የበፊቱን ውሳኔን ተውኩና እውነቱን ለመፈለግ እንደገና ተነሳሁ።
በውስጤ የሚተራመሰውን ነገር እንዲሁ ንቄ ማለፍ አልቻልኩም። ይህቺ ሴት የአንድ ተራ ሰው እናት ከሆነች በቁርአን ውስጥ ሁሉ ምስጋና እንዴት ሊጻፍላት ቻለ? ክርስቶስስ አንድ ተራ ሰው ወይም ነብይ ከሆነ ከተፈጥሮ ሕግ በላይ በሆነ እንዲህ ባለ መንገድ እንዴት ሊወለድ ቻለ? ይህንን ሁሉ ኃይል ሙታንን ማስነሳት፣ ድውያንን መፈወስ፣ ዕውራንን ማብራት፣ ለምጻምን ማንጻት እንዴት ለእርሱ ከአምላክ ሊሰጠው ቻለ? ደግሞ እነዚህ ሁሉ ታምራት በቁርአን ተመዝግበዋል። እንዲሁም ሳሌህ አልቡካሪ ክርስቶስን በተመለከተ በሐዲስ ላይ የመርየም ልጅ ኢሳ እስኪመጣ ድረስ ጊዜው አልደረሰም ነበር፣ እርሱ በፍትህና በርትዕ ይመራችኋል ይላል። ታዲያ አሁን የት ነው ያለው? ላለፉት 2000 ዓመታት በገነት ተቀምጦ እስከ መጨረሻው ቀን ይጠብቃል ማለት ነው? እርሱ ከሰዎች ሁሉ የተለየ ነው ማለት ነው? እርሱ ከሰዎች ሁሉ በላይ ማለት ነው? ታዲያ እርሱ ማን ነው? በውስጥ ውጊያ እየተካሄደ ነው። በአንድ በኩል እኔን ከፈጣሪ ሊለዩኝ በሚጥሩት ኃይልና አስጨናቂ ሀሳቦች፣ በሌላ በኩል ደግሞ እውነትን ለማወቅ በማደርገው ጉዞ መካከል ውጊያው ቀጥሏል። 1987 አልፎ 1988 እስኪተካ ድረስ ረጃጅምና አስጨናቂ ቀናት አለፉ። ዓመቱ ሲጠናቀቅም የግብፅ ክርስቲያኖች የጌታን የልደት በዓል የሚያከብሩበት ቀን ደረሰ። እኔም ራሴን እንደገና መጠየቅ ጀመርኩ። የልደት በዓል? የማን የልደት በዓል? ለመሆኑ በዓሉ የሚከበርለት ክርስቶስ ማን ነው? ታኅሳስ 29 ቀን በትምህርት ቤታችን ለሚገኙ ክርስቲያኖች የበዓል ቀን ነበር። በዚያ በገና ቀን ከትምህርት ቤት ወደ ቤት ስመለስ የሐዘን ስሜት ተጫጭኖኝና በስጋት መንፈስ ውስጥ ነበርኩ። አየሩ ቀዝቀዝ ያለ ነበር። በቀጥታ ከሁለቱ ሴት ልጆች ጋር ወደምንጋራው መኝታ ቤቴ ሄድኩ። ሌሊቱን ሙሉ ስገላበጥ ባድር እንቅልፍ ግን በዓይኔ ሊዞር አልቻለም። ልቤ በጉጉት ስለተሞላ መንፈሴ መረጋጋት አቅቶታል። ለራሴ ታማኝ መሆን አለብኝ አልኩ። ለምን እፈራለሁ? ይልቅስ ከማንም በላይ መፍራት ያለብኝ ፈጣሪ ነው። እውነቱን ከማወቅ እየሸሸው እንዴት አምላኬን እወደዋለሁ ብዬ አፌን ሞልቼ መናገር እችላለሁ? ፈጣሪን ፊት ለፊቴ ቆሞ ያገኘሁት መሰለኝ። እናም ልቤን ሰብሰብ አደረግኩና ጥልቅ በሆነ ስሜት ፈጣሪ ሆይ ምን ያህል እንደምወድህ አንተ ታውቃለህ፣ ምን ያህል እንደማከብርህም ትረዳለህ። ፍላጎቴ ሁሉ ያለ ኃጢአት ካንተ ጋር መኖር። እባክህ ፈጣሪ ሆይ እውነቱን ግለጥልኝ። እንዴት ነው ላውቅህ የምችለው ብዬ ጸለይኩ። እንደገና ደግሞ መለስ ብዬ ቆይ ጥፋቴ ምንድን ነው? የተወለድኩት ከሙስሊም ቤተሰብ ነው። ታዲያ ይህ ለመሆኑ ተጠያቂዋ እኔ ነኝ አልኩ። ፈራሁ እንዴ? ኧረ በጭራሽ። ጌታ ሆይ እባክህ እለምንሃለሁ፣ ከልጅነቴ ጀምሮ በበረከትህ አጥለቅልቀኸኛል። የጠየቅኩህን ነገር ሁሉ መልሱን በሕልም ትገልጥልኛለህ። ወደ አንተ የመምጫ መንገዱ ክርስትና ከሆነ መስቀሉን አሳየኝ፣ እስልምና ከሆነ ደግሞ ሌላ ምልክት አሳየኝ። ከዚያ በኋላ አንተ ያዘዝከኝን እፈጽማለሁ። የፈለገው ነገር ይምጣ እንጂ ለእኔ ዋናው ነገር አንተ ነው። ማንንም አልፈራም። ጊዜያዊ ክብሬና ማዕረጌም ግድ አይሰጠኝም። እኔ የሚገደኝ ከአንተ ጋር ያለኝ ግንኙነት ነው። ለእኔ ልጆቼ ዋናዎቹ ነገሮች አይደሉም። ዋናው ነገር አንተ ነው። አንተን ካገኘሁ ከዚያ በኋላ አንተ ትጠብቀኛለህ። ቢገድሉኝም እንኳ ወደ አንተ የምመጣበትን መንገድ ያሳጥሩልኛል እንጂ አይጎዱኝም። እንደዚያ ሌሊት ልቤ ተግቶ አያውቅም። ልክ ፊት ለፊቱ ተቀምጬ ከፈጣሪ ጋር የማወራ ነበር የሚመስለኝ። እስከ ሌሊቱ 9 ሰዓት ድረስ ልቤ ነቅቶ እንቅልፍ ሳይዞርብኝ ነበር የቆየሁት። ሊነጋጋ ሲል ደካከመኝና ራሴን አዞረኝ። ከዚያም ሰዓቴን 12 ሰዓት ላይ እንዲቀሰቅሰኝ ሞላሁትና አልጋ ላይ በድካም ተዘረጋሁ። ዓይኔን ለመክደን ሞከርኩ። ነገር ግን ይህንን ያህል ደክሞኝ እንኳ እንቅልፍ ሊወስደኝ አልቻለም።